የምትወዳትን ልጅ እንዴት የራስ ማድረግ ትችላለህ የሚለውን እንመልከት። አንደኛው ነገር ውስጣዊ ማንነቷን የማወቅና የማድረግ ጥበብ ነው። ብዙ ወንዶች የምንሸወደው ነገር ሴቶችን ስናደንቅ ውበቷን ስትናገር ይሄ ውጫዊ ውበቷ ላይ እናተኩራለን። ያ ማለት መልኳን ማማር ወይም ደግሞ የሰውነቷን ቅርጽ የመሳሰሉ ነገሮችን በመናገር አንዲት ሴት እንድትወደህ ወይም ደግሞ እንድታፈቅር አሊያም ደግሞ የአንተ እንድትሆን ማድረግ አችልም። እውነቱ ነው። ምክንያቱም ሴቶች ከዚህ ያለፈ ነገር ይፈልጋሉ። ሲሪየስ ነገር ሲያስቡ ላይክ ይህ ልጅ በማንነት ተቀበለኝ ወይም ደግሞ ማንነት ይወደደልኝ የሚለውን ነገር ፕሩቭ ማድረግ ይፈልጋሉ። አንተም አንዲት ሴት እንድትወደ ወይም ደግሞ የራስ ማድረግ ስትፈልግ ማድነቅም ያለብህ ማወቅም ያለብህ ይህ ውስጣዊ ማንነቷን ሰው ያላየውን ነገር ነው እንጂ ማንም የሚያየውን ልክ አንድ ሰው ላይክ እንዴት ነው መጀመሪያ ቀን አይቶ መገመት የሚችለውን ነገር በህይወቷ እየነገርኳት እሷ እንድትወደ ወይም ደግሞ እሷ እንድታፈቅርህ አሊያም ያንተ እንድትሆን ማድረግ አችልም። እውነቱ ያ ነው። ምክንያቱም ሰው ያላየውን ነገር ነው ማየት ያለብህ እዛች ልጅ ላይ። ያ ማለት ውስጣዊ ማንነቷን ልታደንቅላት ይገባል። ለቤተሰቦች ያላትን ክብር ወይም ደግሞ በህይወት ላይ ያላትን አመለካከት የመሳሰሉ ነገሮችን በማድነቅ እና እነዛን ነገሮች ነቅሰህ በማውጣት ነው እንጂ የራስ ማድረግ የምችለው ሰው የለመደውን ነገር እንዳልኩ ዛሬ አይቷት ዛሬ የሚነግራትን ነገር በጣም ቆንጆ ነሽ፣ በተለይ ደግሞ ይሄ ገጽታሽ ምናምን የመሳሰሉ ነገሮችን በመናገር የራስ ማድረግ አችልም። ሁለተኛው ነገር በቃላትና በድርጊት መካከል ብዙ ልዩነት ወይም ደግሞ ሰፊ ልዩነት እንዳይኖር ማድረግ መቻል አለበት። ብዙ ወንዶች አሁን ላይ የፊልም አክተር የሚመስሉት ላይ ቆንጆ ቆንጆ ቃላት መናገር ወይም ደግሞ እሷ መስማት የምትፈልገውን ነገር ደጋግመህ መናገር፣ እነዚህ ነገሮች ጊዜያዊ ማሟሊያ መንገዶች ናቸው። ማለትም እየተለመዱ ሲመጡ ተራ እንደሚሆናሉ ወይም ደግሞ ተራ ነገር ታደርጋቸዋለህ። ነገር ግን በድርጊት ነው ልትናገር የሚገባው። ለምሳሌ እንደምትረዳት የምትነግራት ከሆነ ያንን ነገር ሁሌ ከመደጋገም ይልቅ መጨቅጨቂያ ልታቆም ይገባል። ብዙ ወንድ በጣም እረዳሻለሁ ከሆነ እንዳንቺ የምረዳ ሰው የለም ይላል። በሌላ ጎን ደግሞ አብዝቶ ይጨቃጨቃል። እንደዚህ አይነት ነገሮች ወይም ደግሞ በጣም ወይ ዋጋ ከፍልልሻለሁ ምናምን ትላለህ። ከዛ በኋላ ደግሞ በቀጠሮ ላይ እንኳን አርፈደህ ትመጣለህ። ማለት የምር ቫልዩ መሰጥበትን ቦታ አለማወቅ ማለት ነው። ቃላትም መናገር ጥሩ ነው። ነገር ግን ደግሞ እጅግ የበዛ ቃላት ተናጋሪ ስትሆን የፊልም አክተር ነው የምትመስለው። ተዋናይ እንዳትሆን መጠንቀቅ መቻል አለብህ። ሶስተኛው ነገር ለአንተ እንድትለፋ እድሉን መስጠት መቻል አለብህ። ብዙ ወንድ የሚያደርገው ነገር ኢሞሽናል ኢንቨስትመንት ሊሆን ይችላል፣ ወይም ደግሞ ካሻውት የሆኑ ኢንቨስትመንቶችን በአጠቃላይ እርሱ ብቻ ይሸፍናል ወይም ደግሞ እሱ ብቻ ያደርጋል። በዚህ አይነት ሁኔታ ደግሞ እርሷ እንድትወደው ወይም የራስህ ማድረግ አችልም። እውነት ነው። ምክንያቱም የትኛውም ሴት የምትወደው ወንድ ኢንቨስት ያደረገችበት ወይም ደግሞ ስሜቷን አቅሟን ያወጣችበት ማለት ነው። እንዳልኩ አንተ ልክ እንደ ጥላ ራስህን ማለት እሷን ልበልህ እንጂ ከልልሃት ሙሉ ለሙሉ እንድትወደኝ ወይም ደግሞ የኔ እንድትሆን እፈልጋለሁ የምትል ከሆነ የማይሆን ነገር ነው። ስለዚህ አንተን ኢንቨስት እንድታደርግ መፍቀድ መቻል አለብህ። ያ ማለት ሆን ብለህ በመራቅ እሷ እንድትቀርብ ማድረግ ወይም ደግሞ ወጪዎችን በተወሰነ መንገድ እንድትሸፍንን ለማድረግ አይ ነው። እነዚህ ነገሮች በጣም ተራ ወይም ደግሞ ሲል ይመስሉሃል፣ ነገር ግን በጣም አስፈላጊ ነገሮች ናቸው በሴቶች ዘንድ። ምክንያቱም አንተ ላይ ኢንቨስት እስካደረገች አንተ ላይ የሆነ አቅም እንዳዋለች እስከተሰማ ድረስ ሁሌም አለች፣ ልትወደህም ዝግጁ ናት። ነገር ግን እያንዳንዱ ወጪዎቿ ነው ማለት እያንዳንዱ ስሜቶቿ ነው አንተ ብቻ ግን የምትሸክም አንተ ብቻ የምትይዝ ከሆነ ያቺ ልጅ በአንተ ላይ ምንም አይነት ኢሞሽናል ኢንቨስትመንት የላትም። ስለዚህ ለመራቅ ዝግጁ ናት። አንተን የምትወድህ ለአንተ ኢንቨስት ስታደርግ እንዲሁም ደግሞ አንተ ላይ ሙሉ አቅሟን ወይም ደግሞ ኢፈርቷን ስታወጣ ብቻ ነው። በመጨረሻ የምናየው ወሳኝነቱን መሰለ የመልቀቅ እንዲሁም ደግሞ የመሄድ ዝግጁነት ሊኖር ይገባል። ይህ ምን ማለት ነው? እሷ እንደማትወድህ ከተሰማ ወይም ደግሞ በቂ ኢፈርት አንተ ላይ የማታደርግ ከሆነ እርሷን የመልቀቅ ወይም ደግሞ እርሷ በትክክል የማታከብረ ከሆነ አንተ በራስህ የመሄድ ዝግጁነት ሁሌም ሊኖር ይገባል። አብዛኛው ወንድ አንዲትን ሴት ከልቡ ሲወዳት ወይም ደግሞ ሲያፈቅራት የመሄድ ዝግጁነት የለውም። ማለት በቃ ሚስ ተሪት እያደረገችው ወይም ደግሞ ደስ በማይል ሁኔታ እየተንከባከበችው እያለችው ስልክ ስታወራው ምናምን እያለገጠችበት ምናምን በዛ ግንኙነት ውስጥ መቀጠል ይፈልጋል። ይህ ነገር ደግሞ እሷ ጋር ያስተላልፍላታል መሰለህ። አንደኛው ነገር በቂ በራስ መተማመን ወይም ደግሞ ለራስ ቫልዩ እንደሌለ ትረዳለች። ስለዚህ ልትወድህም አችልም። ምክንያቱም ወንድ ልጅ እንዲወደድ ከሚያደርጉ ነገሮች አንዱ ከፍተኛ የሆነ በራስ መተማመን ሲኖረው ነው። ምክንያቱም እርሷ ብትል ሌላ ሴት ይተካል። ይህ ነገር ምንም የማይከራከረው። ብዙ ጊዜ ሰዎች የሚሉት ነገር አለ፣ እርሷን የመሰለች ሴት አላገኝም ወይም ደግሞ እርሱን የመሰለ ወንድ አላገኝም የመሳሰሉ ይህ ፊልም የመሰሉ ነገሮች ይናገራሉ። እውነታው ግን ሌላ ነው። ማለት ሁሌም ቢሆን የተሻለ ሰው አለ፣ ምንም ጥያቄ የሌለው ነገር። ያ ማለት ግን አስሩ ሴት ጋር የሄድክ ቼክ ታደርጋለህ ማለት አይደለም። ነገር ግን ሁሌም ለመሄድ ዝግጁነት ሊኖር ይገባል። ያቺ ሴት አማራጭ አተህ ምናምን ሳይሆን ስለመረጥካት ነው በቃ ምንም በህይወት የምትቆየው። ይህንን ነገር ለእሷ በትክክል ልታረጋግጥላት ይገባል። እመኔን ከዚህ በላይ የጠቀስኳቸው ነገሮች በትክክል የምታደርጋቸው ሆነ ያቺ ሴት በአንተ ህይወት ውስጥ የመቆየት ሙሉ ፍላጎት ይኖራታል።